ሰላም የኢትዮ ፊልም ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የኢትዮጵያ የፊልም ኢንዱስትሪ ባለፉት 10 ዓመታት ውስጥ በርካታ ድንቅ የጥበብ ሰዎችን አፍርቷል። በተለይም ደግሞ በችሎታቸውና በሞገሳቸው የነገሱበት የሴት ተዋናዮች ሚና ወደር የለውም። ታዲያ እነዚህ ታላላቅ ተዋናዮች ጎን ለጎን አቁመን ብናወዳደራቸውስ? በዛሬው ቪዲዮአችን አራቱን የታወቁ የኢትዮጵያ ተዋናዮች በመምረጥ በችሎታቸው፣ በፊልሞቻቸው ተጽዕኖና በህዝብ ዘንድ ባላቸው ተቀባይነት እናወዳደራቸዋለን። ቪዲዮውን ከመጀመራችን በፊት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። እናመሰግናለን። ወደ ውድድሩ ከመግባታችን በፊት በዛሬው ፕሮግራማችን ላይ የሚወዳደሩትን አራት ተዋናዮች እንመልከት። አንደኛ ማህደር አሰፋ፣ ሁለተኛ ሰላም ተስፋዬ፣ ሶስተኛ ፀህይወት አበበ፣ አራተኛ ሀናን ታሪክ። ማሳሰቢያ፣ ይህ ደረጃ አሰጣጥ 50 ሰዎችን በማሳተፍ በተደረገ የዳሰሳ ጥናት ወይም ሰርቬይ ውጤት ላይ የተመሰረተ እንጂ የቻናሉ አቋም ብቻ አይደለም። አንደኛ ቁንጅና፣ ሀናን ታሪክ። ሀናን ታሪክ የትኛውንም ተመልካች በቅጽበት የሚያስደምም የተፈጥሮ ውበት አላት። ሁለተኛ የትወና ብቃት፣ ሰላም ተስፋዬ። ሰላም ተስፋዬ የተሰጣትን ማንኛውንም ገጸ ባህሪ ከራሷ ማንነት ጋር በማዋሃድ ሕያው አድርጋ የምታቀርብበት መንገድ ከሌሎች ተለይታ እንድትታይ አድርጓታል። ሶስተኛ ተክለ ቁመና። እፀ ሕይወት አበበ። እፀ ሕይወት አበበ በግልጽ የሚታይ ግርማ የተሞላበት ቁመና አላት። አራተኛ ሀብት። ማህደር አሰፋ። ማህደር አሰፋ ከተለያዩ የሀገራችን ባለሀብት ጋር በነበራት ግንኙነት ያካበተችውና በኢንዱስትሪ ውስጥ በነበራት ረጅም ስኬታማ ጉዞ የተገነባ ነው። አምስተኛ ኢንስታግራም ፎሎወር። ሀናን ታሪክ። ሀናን ታሪክ ከ1.4 ሚሊዮን በላይ የኢንስታግራም ፎሎወሮች አሏት። ስድስተኛ የተመልካች ፍቅር። ሀናን ታሪክ። ሀናን ታሪክ በሄደችበት ሁሉ በክብር የምትቀበል በህዝብ ጋር ጥልቅ የሆነ የፍቅር ትስስር ያላት ተዋናይት ነው። ሰባተኛ ስኬታማ ትዳር። ሀናን ታሪክ። ሀናን ታሪክ ከሙያዋ ጎን ለጎን የግል ህይወቷን በተረጋጋና ጠንካራ በሆነ ፍቅር ላይ በተመሰረተ ህይወት በመብራት የምትኖር ድንቅ ተዋናይት ናት። ስምንተኛ የፊልም ብዛት። ሰላም ተስፋዬ። ሰላም ተስፋዬ በብዙ ታዋቂ ፊልሞች ውስጥ በመተወን ከ25 በላይ ፊልም አላት።